ሰላም የብላል ፊት ኪችን ቤተሰቦች እንዴት ናችሁ? ሰላም ናቸው? ሁሉ አማን። ፕሮቲን ፍለጋ እንግዲህ ቀጥለናል። ያው ይሄ እንደ ቺፕስ ነው፣ እንደ ኬክ ነገር ነው። በቡክቫይስ እና ኪኖዋ የሚሰራ በጣም ጣፋጭ እንትን ነው። ፒቪስ እና ለልጆቻችን መጠቀም እንችላለን። ይሄ ደግሞ በጣም ፕሮቲን ያለው ዳቦ ነው። ቱስፒ ወይም ደግሞ ክሪስፒ ወደ 11 ግራም ፕሮቲን አለው። ይሄ ደግሞ አይቫሽ ወይ ነው ፕሮቲን ዳቦ ያልኳችሁ ይሄ ነው። 20 ግራም ፕሮቲን አለው ማለት ነው። በጣም ቆንጆ እንትን ነው። ይሄም ደግሞ ያው የሀፋ ወይም ደግሞ የሀጃ ዳቦ ነው። በጣም 8 ነው 9 ግራም ፕሮቲን አለው ማለት ነው። እዚህ ጋር ብዙ ጊዜ ተሂኒ እያልኩ ማወራላችሁ ነገር ያው በዚህ ነው የሚሰራው፣ በሰሊጥ ነው የሚሰራው። ያው ቆጥበን ከተጠቀም በጣም ጤናማ የሆነ እንትን ነው ማለት ነው፣ ክሬም ነው ማለት ነው። ተሂኒ መጠቀም ትችላላችሁ ሳታበዙ ማለት ነው። እና እዚህ ጋር አንዳንድ ነገር ስንጠብስ፣ ስጋ ስንጠብስ ወይ አንዳንድ ነገሮችን ስንጠብስ በዚህ ብንጠብስ ጥሩ ነው። ኮኮናት ዘይት በጣም እጅግ ጤናማ ነው በሌላ ዘይት ከመጥበስ። ይሄ ለመጥበሻ ተብሎ የተዘጋጀ የኮኮናት ዘይት ነው ማለት ነው። ይሄ ደግሞ ያው ቶፉ ነው። ቶፉ ያው እዚህ ታገኙታላችሁ 95 ሳንቲም ነው። 14 ግራም ፕሮቲን አለው። ሙለ ላይ ነው የምታገኙት ማለት ነው። ይሄኛው በአታክልት የሚሰራ ስጋ ነው። 54 ግራም ፕሮቲን አለው። ይታያችሁ በጣም ሃይ ፕሮቲን ነው ያለው። የተኛውን ሱቅ ላይ ታገኙታላችሁ፣ ሌዲ አልዲ። ይሄ ደግሞ ያው ፓስታ ነው። ፎልኮን ፓስታ ያው እንደዚህ እያነበባችሁ ጤናማ የሆነ ፎልኮን ፓስታ ወደ 11 ግራም ፕሮቲን አለው። ይሄ ደግሞ ፎልኮንና ድንክል ቅልቅል እና ስንት ፕሮቲን አለው መሰለች? 11 ግራም ፕሮቲን አለው። እንደዚህ እያደረጋችሁ ያነበባችሁ ፕሮቲን እያያችሁ ተጠቀማችሁ በጣም ጤናችሁን መጠበቅ ትችላላችሁ። ይሄ ደግሞ ቡክቫይስ በፍሬ አለ፣ በዱቄት አለ፣ በሁለቱም አይነት የቡክቫይስ ዳቦ መጋገር ከፈለጋችሁ በጣም ጤናማ የሆነ ጥሩ ፕሮቲን ያለው በሩዝ መልስ